አሰላሙ አለይኩም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁልኝ? አለ አልሐምዱሊላህ። በየላችሁበት ሰላማችሁን ብዝት ትርፍርፍ ይበልልኝ እያልኩ እንደዚህም ክርስቲያን ወገኖቼ ሰላም ሰላም ብያቸዋለሁ። ቤቴን ስትጀምሩ ውድ ቻናል ቤተሰቦቼ ላይክ ሰብስክራይብ ማድረጉን እንዳትረሱበት። ላይክ አድርጉኝ፣ እንግዲህ አይከፈልላችሁም እና በተረፈ ደህና ናችሁ አላችሁ የኔ ውድ ቤተሰቦች? አልሐምዱሊላህ። በያላችሁበት በዓለም ዳርቻ ሰላማችሁን በዘት ተረፍረፍ ያድርግልኝ እያልኩ እንደዚህም ውጭ ያላችሁት የአረብ ሀገር ያላችሁ እህቶቼ አላህ ያሰባችሁት ሁሉ አሳክቶ ሞልቶላችሁ ፈጣሪ በሰላም ለሀገር ያብቃችሁ ብያችኋለሁ። እንደዚሁም ባለፈው የሆነ ቪዲዮ ሰርቼ ነበረና ከፍቶኛል፣ ስደት ሰልችቶኛል ምናምን ብዬ ብዙ ነገሮችን አውርቼ ቪዲዮ ለቅቄ ነበረና እና በዛ እንትን ላይ ብዙ ልጆች ገብታችሁ አይዞሽ በርቺ ጠንክሪ ያልፋል ላላችሁ ልጆች ሁሉ በጣም ከልብ ነው ማመሰግናችሁ፣ ከልብ ነው ማመሰግናችሁ። በእርግጥ የማያልፍ ቀን ምንም የለም። ሰው ልጅ በህይወት ካለ ሁሉም ያልፋል። የማያልፍ ቀን ምንም የለም፣ ሁሉም ያልፋል። እኛ በህይወት እያለን ያው ነው ሰው ልጅ ለመለወጥ ለመቀየር እስከፈለገ ድረስ ያው ነው ይወጣል። ብዙ ቻለንጆች አሉ። በእርግጥ ደግሞ በተለይ ልጅ ይዛችሁ አይታችሁ ከሆነ ልጅ የምትይዙ ሰዎች ታውቃላችሁና ከልጅ ጋር ሆናችሁ የሆነ ስራ እየሰራችሁ በጣም ነው የሆነ የሚከብዳችሁ። ብዙ ነገር ይሰማል። የአረብ ልጆች ታውቃላችሁ እንኳን እነሱ ስራ እየሰራችሁ አይደለም እነሱን ብቻ ራሳችሁ ይዛችሁ ማለት ነው ብዙ ነገር ነው እንትን የሚያደርጉትና የሆነ ስልችት ይላችኋል፣ ያስጠላችኋል፣ የሆነ ይሰለቻል። እና ምንም ቢሆን ልጅ ከመያዝ የሆነ ስራ ብሰራ ይሻላል። የሆነ ሲደክማችኋል አይደል ታርፋላችሁ እና የሆነ ድካም ብሰማችሁ እያረፋችሁ ስራችሁን ይሆናል አይደል ዝም ብላችሁ ትሰራላችሁ። ከልጅ ጋር ከሆናችሁ እነዚህ ልጆች ወደቁ ምን ሆኑ የሆነ ነገር የሆነ ድምጻቸውን ሲሰሙ ራሱ ማለት ነው በቃ አይደል በቃ ምን ሆኑ እያላችሁ የሰው ልጅ ስለሆኑ መቼም የሆነ በቃ ያስደነግጣል። በጣም የሆነ ስጋት ላይ የሆነ ስራ ፎቅ እጅ አንዳንድ ነገሮችን ሰርቼ እስከሚመጣ አንድ ቀልቤ እነሱ ጋር ነው፣ አንድ ቀልቤ ደግሞ ስራ ጋር ነው የሚሆንበት። ሁለት ቦታ ነው አይምሮ ይላል። ለምን እነዚህ ልጆች ቢወድቁስ፣ የሆነ ነገር ቢሆኑስ፣ የሆነ ነገር ቢደርስባቸውስ በማለት የሆነ አለ አይደል ስጋት ውስጥ እገባለሁ ማለት ነው። የሆነ አለ አይደል ዝም ብላችሁ ስራ እየሰራችሁት ከሆነ በዛ ስራ ላይ ትኩረት እያደረጋችሁ ያችን ስራ ብቻ እየሰራችሁ ትቆያላችሁ። ከዛም በኋላ ያው ነው ቀስ በቀስ ተራ በተራ ይሰራል ስራውን ማለት ነው። ጎን የሆነ ያንን ጨርስ ለዛኛው ታስቢያለሽ፣ ጎን ለጎን ስራ ካልሽም ያን አይል እንትን አያደርጋችሁም። እና በእርግጥ ከስራ ጋር ልጅ ለሚይዘው ሰው ፈጣሪ ያግዘው፣ በእውነት ያግዘው ነው። የአረብ ልጆች በጣም ከባዶች ናቸው። ለሚያውቁት ለሚረዱት እንትን ይሆንበታል እንጂ ለማያውቁት ምንም አይመስላቸውም። እና ያዩት የያዙት የልጅ እንትን የደረሳቸው ሰዎች ያውቃሉ። እኔ ብዙ ጊዜ ዩቱብ ላይም እንትን አልሆነበትም እና አሁን ራሱ ያን እነሱ ቲቪ ከፍቻቸው ሰዎቹ ስለሌሉ ፎቅ ለስራ መጥቼ ነው። ያው በርግጥ ያው እኔ እነሱ ጧሃን ነው ከዚህ ቤት የወጡት፣ በእውነት ጧሃን ነው ከዚህ ቤት የወጡት። ሁለት ልጆች አሉ። እነሱን እያየው አሁን መግሪብ አዛን ተብሎ መግሪብ አልፎበታል። እስካሁን ግን ስራ ላይ ነው ያሉት። እነሱ ሲወጡ እኛ አበሻዎች በብዛት ደግሞ የሆነ አይደል ማረፍ የሚባለውን ነገር አናውቅበትም። ያለውን እነሱ ቤት ላይ ሲኖሩ እንድትሰሪ የሆነ እጅ ይዛሉ አይደል የማይሰራ ስራዎች ብዙ ስራዎች አሉ። ያንን ስራዎችን እየፈለፈልን እየሰራን ሌላ ዜጋ ቢሆን በቃ የኔ በቃ አይደል መስራትም አይፈልግበትም። የሆነ እረፍት ታይምን መውሰድ ነው የሚፈልግበት። የፈለገ ነገር ቢኖር በዛ እነሱ በሌሉበት ታይም ላይ እረፍት ላይ መሆን እንጂ ስራ መስራት እንትን አይሆንበትም። እና በጣም የአረብ ልጅ ለሚጠብቁ ልጆች ፈጣሪ ያግዛችሁ ነው ምላችሁ።
በእውነት በጣም አስቸጋሪ ነው። በጣም ቻሌንጅ አለው። የአረብ ልጅን ማሳደግ በጣም ለሚያውቁ ሰዎች ማለት ነው ፈተና ነው እና ፈጣሪ የሰው ልጅ ማሳደግን አይደለም የራሳችን ልጅ የምናሳድግበት የራሳችን ህይወት የምንመራበት የራሳችን ህይወት የምንኖርበትን እድል ፈጣሪ ለኛ በቅርብ ያድርግልን። ያሰብነውን ላሳክቶን ፈጣሪ በሰላም ለሀገር ያብቃልን። እንደዚሁም እኛ ካሰብናቸው በላይ ፈጣሪ ለእኛ ያስቀመጠን ነገር መልካም ነገሮች ብዙ ነገሮች አሉ። እንደዚሁም ፈጣሪም አናማረርበትም። እኛ ሰላም ኖሮን ጤና ኖሮን እዚህ ጋር ቆመን እየሰራን ያለ ነው። ብዙዎቹ አሉ ካልጋቸው መነሳት ያቃታቸው፣ መስራት እየፈለጉ መስራት ያልቻሉት፣ መሮጥ እየቻሉ መሮጥ ያልቻሉት፣ መራመድ እየፈለጉ መራመድ ያልቻሉት ስንቶች እንደሆኑ አሉ። ግን እነዛ አልጋ ቁራኛ ሆኖ የቀሩት ብዙ ሰዎች አሉ። ከነዛ መሀል እኛን አመናዘር ስናየው ፈጣሪ አግዞን ነው ዛሬ ላይ እዚህ ቆመን ሰርተን የሆነ ነገር እናሳካ ብንል የምንበረታታው ምንድነው? ፈጣሪ ሰላማችን ስለሰጠን ብቻ ነው። ስለዛ ፈጣሪ ሀገራችንም እኛንም ሰላም ያድርግልን። ያሰብነው ብቻ ፈጣሪ ያሳክቶ ሞልቶልን በሰላም ለሀገር ያብቃልን ነው የምላችሁ። የኢትዮጵያ ቡና አያችሁ ማሽን ነው እዚህ ጋር ያለው። ሰዎች በጣም ነው ቡናን የሚወዱት፣ የኢትዮጵያን ቡና ማለት ነው። በጣም ነው የሚወዱት፣ ከልክ ያለፈ በቃ ነብሳቸው ነው ህይወታቸው ነው ብላችሁ ያዙ። ሰውዬው ጠዋት ገና ከእንቅልፍ እንደተነሳ በቃ ይችን ማለት ነው መጀመሪያ እንደወረደ ከማሽን እንደወረደ በቃ አለለም እሱን ነው መጠጣት የሚፈልግበት፣ ሌላ ነገር እንትን መሆን አይፈልግበትም። እና የኢትዮጵያን ቡና በጣም ይወዳሉ ሰውዬው በተለይ ብስምላህ። ሴትዮም ያ ነው የነሱን ጋህዋ የነሱን ቡና ጠጥታ አታውቅም። ፍቅር ነው በቃ ለነሱ ህይወታቸው ነው ነፍሳቸው። ሴትዮዋ ግን ከወተት ጋር ትጠጣለች፣ ሰውዬው ግን ያለ ወተት ነው በቃ ግጥም ነው የሚያደርግበትና በጣም ነው የሚወዱት የኢትዮጵያን ቡና። እና ይህን ይመስላል። እና በተረፈ ቻናሌን ላይክ ሰብስክራይብ አድርጉልኝ እና ፈጣሪ በያላችሁበት ይጠብቃችሁ። አይዞሽ በርቺ ጠንክር ያላችሁት ሁሉ ፈጣሪ ለእናንተም ያግዛችሁ፣ ያበርታችሁ፣ ያጠንክርላችሁ። እንደዚህ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ሁሉም ያልፋል፣ ጊዜ ነው። ዛሬ ላይ የደከምናቸው ቀናቶች ነገ ላይ ደግሞ አርፈን እንድንበላ የሆነ በቃ ደስ ብሎን እንድንበላ ፈጣሪ ሰላም ይስጠን። የዛሬ ድካም ምንም አይደለም፣ ነገ እናልፋለን። የሞተ ሰው ምን ያያል? ምንም አያይም እኮ። በህይወት ያለ ሰው ደግሞ ችግርንም መከራንም ብዙ ቻሌንጆቹንም አሳልፎ ደግሞ ፈጣሪ ነገ ቀኑን ሲቀይርበት ሁሉንም አሳክተን ሞልቶልን ደግሞ የተሻለ ነገር ላይ የተሻለ ቦታ ላይ ልንገናኝ እንችላለን። ፈጣሪ ሲያሳካን ሲሞላልን እሱ ባለቀን እኛ ባልነቀን እኮ ቢሆን የሆነ በህይወታችን ብዙ ነገር እናሳካ ብለን በራሳችን ብንሯሯጥ አላህ ካላለልን ፈጣሪ ካላለልን እሱ ካላቀደልን ምንም አይሆንልን። ስለዛ በሱ ፍቃድ ደግሞ ሁሉም ነገር ቀኑ ሲደርስ ይስተካከላል ይሆናል። እና ስለነበረን ቆይታ እናመሰግናለን። ክርስቲያን ወገኖችን ሰላም ብያችኋለሁ። ሙስሊም ወንድሞችን ሰላም ብያችኋለሁ። በያላችሁበት ሰላማችሁን ብዝት ረፍረፍ ያድርግልን። ሀገራችንን ፈጣሪ ሰላም ያድርግልን። እኛንም በሰላም ለሀገር ያብቃልን። ቤቴን ላይክ ሰብስክራይብ ፎሎ አድርግልኝ። መልካምና ደስ የምትል ልዩ ቀን ልዩ ጊዜ ልዩ ምሽት ተመኘው። እወዳችኋለሁ። መልካም አዳር ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።